ሴት ልጅ ፍቅረኛዋን ለምን መናቅ ትጀምራለች የሚለውን እንመልከት። የመጀመሪያው ነገር አጎብዳጅ ወንድ መሆን ስትጀምር ከልብ ትወዳታለህ፣ ታፈቅራታለህ እና እሷን ላለማጣት የምትልህን ነገሮች በአጠቃላይ እሺ ማለት ስትጀምር ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም ዝቅተኛ በራስ መተማመን እንዳለ አመላካሽ ነው። ሌላው ወሳኙ ነገር ደግሞ ምን መሰለህ? ከሌሎች ወንዶች ጋር ባላት ግንኙነት መቅናት ስትጀምር የመጨረሻ ራስን አማራጭ ቢስ አድርገህ ማሳሰብ ጀምራለህ። ማለትም እሷ እንደዛ እንድታስብህ እድሉን እየሰጣት ነው። ሴቶች ደግሞ ሁልጊዜም እነሱን ማጣት ማለት ይሄ ማጣት ፍራቻ ያለበትን ሰው ብዙ አያከብሩትም። ምክንያቱም የተሻለ አገኛለሁ ብሎ እንደማያስብ ነው እነሱ አንደርስታንድ የሚያደርጉት እና ልክ እንዲህ አይነት አጎብዳጅ የሆኑ ባህሪዎችን ማሳየት ስትጀምር እሷ አንተ መናቅ ትጀምራለች። ሁለተኛው ነገር ስኬትህ ሲቆም አሊያም ደግሞ መቀነስ ሲጀምር ነው። ብዙ ጊዜ ሴቶች የሚወዱልህ ወንድነትህን ብቻ አይደለም፣ ለዓላማ ያለ ጽናት እንዲሁም ደግሞ ተነሳሽነት የመሳሰሉ ነገሮችን አብረው ያደንቁልሃል እንዲሁም እንደሚወዱልሃል እና በፊት እሷን ከማግኘት በፊት ለዓላማ የነበረ ትጋት በጣም አንደኛ ነበረ። ትለፋ ነበር፣ ለራስህ በጣም ትደክም ነበር። ከዛ በኋላ ግን እሷ ወደ ህይወትህ ከመጣች በኋላ እነዛ ነገሮች መቀነስ ሲጀምሩ ወይም ደግሞ ማጣት ሲጀምር እሷም ለአንተ የነበራትን ክብር በዛው ልክ እየቀነሰች ትመጣለች። እዚህ ጋር አንድ ምሳሌ ላስረዳ። ፍራንሲስኮ ቶቲን የምታውቁት ከሆነ በተጫዋችነት ዘመኑ በጣም ሌጀንድ ነበር አለ። በጣም ሚዲያዎች ይጽፉለት ነበር፣ ያዳንቁለት ነበር እና ልክ ጫማውን ሲሰቅል ግን በአጠቃላይ እነዛ ነገሮች ቆሙ። በዛ ሰዓት ሚስቱ እሱ መናቅ ጀመረች። ምክንያቱም ሶፋ ላይ ተኝቶ መዋል ጀመረ። ይሄ በሀበሻ አባባል እና ምናልባት አንተም ስኬትህ ራስን የሚገርል ከሆነ እሷ እመኒኝ ሙሉ ለሙሉ አንተን መናቅ ትጀምራለች። ሶስተኛው ነገር ፋይናንሻል ዲፔንደንት እሷ ላይ መሆን ስትጀምር ነው። አይበለው እና ነገሮች ባይሳኩልና ቢጠሙበት በድንገት እሷ ላይ ግን ፋይናንሻል ዲፔንደንት መሆን ስትጀምር እሷ አንተን መናቅ ትጀምራለች። ምክንያቱም ሴት ልጅ እሷን የምታስተዳድረውን ወንድ ወይም ደግሞ በእሷ ላይ የሚመካም ወንድ እንደ አሳዳጊ የማየት እንትን አላት። ማለት ልክ እንደ ልጅ ትቆጥራለች እሷን ደግሞ ራሷ እንደ አሳዳጊ ታያለች። ሁሌም ደግሞ አሳዳጊ እንዴት ነው ያሳደገውን ነገር አንደርማይንድ ያደርጋል፣ ይንቃል። ስለዚህ እሷ እንዳትነቀ ከፈለግ ፋይናንሻል ዲፔንደንት መቼም እንዳትሆን። አራተኛው ነገር የራስህን ደርሳ ለእሷ ብለህ መስዋዕት ማድረግ ስትጀምር ነው። ብዙ ጊዜ ወንዶች የሚሏቸው ነገሮች አሉ። ለአንቺ ስል ጓደኞችን ትቼ ለአንቺ ስል እንደዚህ የመሳሰሉ ነገሮች በሴቶች ዘንድ ፍጹም ተቀባይነት የላቸው። ምክንያቱም ግንኙነቱን ሊድ የምታደርገው አንተ ነህ፣ እንዲሁም ደግሞ ባህሪህን መምራት ያለብህ አንተ ነህ። ብዙ ጊዜ ሴቶች የደስታ አካል እንጂ ደስታ መሆንን አይፈልጉም። ምክንያቱም ለአንቺ ብዬ ጓደኛዬን ተውኩ፣ ለአንቺ ብዬ ይህን አደረኩ የመሳሰሉ ነገሮችን በተናገርክ ቁጥር ለአንተ ያላት ንቀት ነው ከፍ እያለ ይመጣው። እንዳልኩ ሴት ልጅ የደስታ አካል እንጂ ደስታ መሆን አትፈልግም ሙሉ ለሙሉ። በመጨረሻ ማወቅ ያለብህ ወሳኙ ነገር ተሳስተህም ቢሆን ለእርሷ ጥፋት ይቅርታ መጠየቅ ስትጀምር ነው። ወንድሜ እዚህ አንድ ነገር አስታውስ፣ ግንኙነት በሁለት ሰዎች የሚጸና ነው እንጂ በአንዱ ይቅርባይነት ወይም ደግሞ በአንዱ ይቅርታ ጠያቂነት ሁሌም የሚቀጥል ግንኙነት አይደለም። ማለትም አንዱ ስለፈለገና ስለወደደ ብቻ ግንኙነቱን ማስቀጠል አይችልም። እሷ ስታጠፋ ይቅርታ ትጠይቃለች፣ አንተ ስታጠፋ ይቅርታ ትላለህ። ነገር ግን እንዳልኩ አንተ ከልብህ ስለምትወዳት አሊያም ደግሞ ስለምታፈቅራት ግንኙነቱ እንዲቀጥል ብቻ ለእሷም ጥፋት አንተ ደጋግመህ ይቅርታ የምትጠይቅ ከሆነ ምንም ያ ግንኙነት ማብቃቱ አይቀርም። የሚያበቃው ደግሞ እንዴት ነው? አንተ ንቃ ወይም ደግሞ የሌለህን ማንነት ሰጥተህ ነው። ምክንያቱም እነዛ ነገሮች ስታደርግ ይሄ ልጅ ግንኙነቱን ስለሚወድ ወይም ደግሞ ይሄ ልጅ ግንኙነቱን ስለሚጠብቀው ብላ አይደለም የምትረዳው። እንዲሁም የአንተ ዊክ ፐርሶናሊቲ አድርጋ ማሰብ ጀምራለች። ከዛ ሌሎች የሚገዟትን ወንዶች ፍለጋ ትወጣለች። ስለዚህ እነዚህም ባህሪዎች ተሳስተህም ቢሆን እንዳታደርግ። ያቺ ልጅ እንድትወድህ እንድታፈቅርህ አሊያም ደግሞ ግንኙነቱ ቀጣይነት ያለው እንዲኖረው አያደርግም።